ሰላም እንዴት ናችሁ? ውድ የቤት ጓዳ ቤተሰቦች ያው እንግዲህ ከዚህ በፊት አንዋርን አግኝቼው ነበር። አንዋር ብዙ ነገሮችን አወርቶኛል። ዛሬ ደግሞ ልክ እንዳልኳችሁ አብሪሽን አግኝቼዋለሁ እና ዛሬ ከአብሪሽ ጋር ያለውን ነገር የምናወራ ይሆናል ማለት ነው። አብሪሽ ሰላም ብያለሁ። ሰላም እንዴት ናችሁ? እንዴት ነው? እግዚአብሔር ይመስገን። የቤት ጓዳ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ። እሺ አብሪሽ ማለት አሁን እኔ ሌሎች ሰዎችን ነበር ኢንተርቪው ማድረግውና ግን በአጋጣሚ ከዚህ በፊት ስንሰራ ስለነበረ ነገሮች እየሆኑ ያሉት ነገር ምናምን አሳሳቢ ላይ ደርሰዋል። ኢቭን ጩቤም በቃ እንትና አንዋር ራሱ እዚህ ጋር ተጎርቶ ምናምን አይቼዋለሁ። እዚህ ጋር ያደረሳችሁ ነገር ምንድነው አብሪሽ? ያው እንግዲህ የታወቀ ነው። እዚህ ጋር ያደረሰን ነገር የራሱ ጥፋት ነው። ሌላ ምንም ያው ዙሮ ምንድነው አይቼዋለሁ። ትላንት አንተም ኢንተርቪው ያረከውን ማለት ነው። እና በጣም እዛ ጉራውን እየነዛ ነበር። እዚህ ደረጃ ያደረሰን የራሱ ጉዳይ ነው። አይውል አሁን እሱን ስጠይቀው ደግሞ ምን መሰለ የሚለኝ በቃ እሱ ነው አላስቀምጠኝ አለ። ያለፈ ታሪክን ልጆችን እያመጣ እንደዚህ አድርጎ ቪዲዮውን አይተው ከሆነ እንግዲህ ያለውን ሰምተዋል። ገብቷላ። ልጁ የምላስ ሰው ነው። የሚገርም በጣም ምላሱ በጣም ከባድ ነው። ግን አቅሙ ላይ ነው። እና ልጁ ምን መሰለ ምላሱ በጣም ከባድ ነው። የምሬን ነው። የሱ አሁን አቅሙ ላይ ነው ችግሩ። አቅም የለውም። የምሬን ነው የምልህ። ዝም ብሎ ማውራት አይሰለቸውም። የሱ ጥፋት ነው። በሱ ጥፋት ምክንያት ነው ስሙን የቀየረበት ምክንያት። እኔ በጣም ከምወደው ሰው ጋር ሳስተዋውቀው ስሙን ቀይሮ ነው። ስሜን የቀየርኩት እኔ ስለምወዳት ነው እንጂ ሌላ ነገር እንዴት ነው አንተ ራሱ ትክክል ነው ብለህ ነው የምታስበው ታዲያ? አይ እንደዛ ሳይሆን ልጁ የለኔ ያለኝ ምን መሰለህ ቪዲዮን ካየኸው በቃ እኔ ስለሚያፈቅራት ብቻ ሳይሆን ወንጀል ሰርቶ ነው የመጣ ነው። የኔ ጥያቄ ከክፍለ ሀገር እኮ ትንሿን ራሱ እኮ መጠየቅ ትችላለህ። እሱን ደግሞ ታርሚበታለሁ። በቃ እሱ ነገር በቃ የራሴን ነው። አልታረመበትም። አሁንም ልጁ ነገሬ ስለው ራሱ ሊነግረኝ አልቻለም። ሌባ ነው ልጁ ሲጀመር ማለት ነው። ሰው አሁን ያልገባው ነገር ልጁ ሌባ ነው። ገብቷል። በዛ ላይ የመጨረሻ ጉረኛ ምን እንዴት ሲያወራ እንደነበር እኮ ሙሉ ኢንተርቪው ነው አይቼዋለሁ። አንተ ገብቷል ያወራኝ ነበርና አሁን እኔ በቃ ማለት እሱ የሚለውን ጉራም አንተ የምትለውንም ሳይሆን እኔ የምፈልገው ኦሬዲ እሱ አሁን አንተ እንትን ከሆንክ አንተ በፍቅር ማሸነፍ ትችላለህ። ገብቷል። በቃ እኔ ሰላም ብትሆኑና በቃ በእኔ አንድ ባድርጋችሁ ባስታርቃችሁ በጣም ደስ ይለኛል። እውነት ነው። አሁን እኔ ስለኔ ማለት እንዴ እናንተ በዚህ ዘመን እንዴት አንተ አሁን ሞር እኔን ታቀኛለህ እኮ አይደለ? አዎ አብሪሽ እኔ የጸብሶ አይደለም ደግሞ ሲመጣብኝ ታውቃለህ። ማንንም አይደለም ቀርቶ ሱድ ማንንም ጉራ አይደለም ነገር ጉራ አይደለም። ይገባኛል እኮ ቁም ነገር እኔ ማንንም ሰማ ሰው አይደለም። እኔ ማለት የሰዋዊ አስተሳሰብ ስላለኝ ነው እንጂ ከምድረ ገጽ እሱን እስካሁን ማጥፋት አቅቶኝ ነው። አሁን እኮ ይሄ መጣፋት አጣፋው ነበር እስካሁን። እናንተ በዚህ ዘመን እንዴት እንደዚህ ድረስ ነው እንደምታስቡት? ከዚህ ያደረሳችሁ ችግሩ ምንድነው? ስሙን ቀይሮ የመጣበት ምክንያት አንደኛ እሱ ያለው ምንድነው ፍቅር ይዞኝ እሷ እንድትቀበለኝ ነው ስሜን የቀየርኩት ነው ያለው። ኖ እንደዛ አይደለም። እሱ ስሙን የቀየረበት ምክንያት ክፍለ ሀገር ወንጀል ሰርቶ ስለመጣ እዚህ እንዳይታወቅ ሌላ ዝርፊያም ለማካሄድ ሌላ ወንጀልም ለመስራት ሊሆን ይችላል። አይታወቅም እኮ የዚህ ልጅ አላማ። ገብቷል አይደል? ስለዚህ እኔ አሁን እንዲህ ነው ወንድ ልጅ አወራ በቃ ተግባር። ባለፈው መጣ እየዘለለ መጣ። ይኸውልህ መጣ አይደል? አይተኸው ቀምሶ ተመለሰ። እስቲ ቀምሶ እንኳን ሰው እንዴት ሲቀምስ አይበርድለትም? ይኸውልህ አብሪሽ አሁን እኮ አንተ ዛሬ አቀመስከዋ ነገ የሚፈጠረውን ነገር አናቅም። ገብቷላ። ይኸውልህ እኔ የምፈልገው ሁለታችሁ መስማማት ወይ መገናኘት መቻል አለባችሁ። እመነኝ እኔ ላገናኛችሁና ችግራችሁን ፈቱ። እሺ ለምሳሌ አሁን ለመጣላታችሁ ስሙን ስለቀየረ ብቻ ሌላ ጥላቻ የለባችሁ? ሌላ ምን ጥላቻ አለ? እና ስሙን መቀየር በቃ እኔ ስላፈቀርኩ ነው ምን አለ? አንተ እኮ ይኸውልህ ስሙን መቀየር ስላፈቀርኩ ነው በሚለው ብቻ ነው እንደምትይዘው አንተ። ልጅ እኮ ወንጀለኛ ነው። ትንሿ እኮ ተናግራለች። ኦሬዲ በርግጥ ትንሿንም ማግኘት ፈልጋለሁ። በነገር ላይ ትንሿን ራስ ማግኘት ፈልጋለሁ። ጠይቃት። እሷ ጋር ይተዋወቃሉ ከዚህ በፊት እዛ ክፍለ ሀገር እኮ ባንድ ነው የሚኖሩት። ባንድ ትምህርት ቤት ነው የተማሩት ከሷ ጋር። ኧረ እባክህ ምን ሆነ ነው? እሷ እኮ ሙሉ ለሙሉ መረጃውን ስታወጣበት ታወቀብኝ ብሎ እኮ ነው የተንኮሻኮሸው። አሁን ገብቷል። እኔ ደግሞ ወንድሜ የሆነ ነገር ካየውብህ በቃ ፊት ለፊት ነው መነግርህ።
እሱ በፍቅር ነው ማናግረው እኔ እሱ እሺ ምንድነው እምቢ አይ በጸብ ነው ካለ ደግሞ ከኔ በለጠ ማንንም አታምጣም ምንድነው የሰራው ችግሩ ምንድነው ታውቃላችሁ አንተ ታውቃለህ የምን ችግር እየነገርኩ እኮ ነው ያለው አይደል ችግሩ እኮ በቃ ዘርፎ ነው የመጣ እንደዚህ ያድርግ ሲባል እኮ እኔ ጋር ትልቅ ጸብ ያስነሳው እኮ ለምን እንደዚህ ትለኛለህ ነው እኔ ደግሞ የኔ ከምለው ሰው ጋር ስላስተዋወቅኩት ያ ሰው ደግሞ ስለደበረው ገብቷል ግን ከልጅቷ ጋር ማለት እላፊ ሄዶ ነበር አንተ ካስተዋወቃት ልጅ ጋር ሙስሊም ነው አይደለ እሱ እንደ ክርስቲያን ሆኖ ነው የተዋወቃት ገብቷል እሷን ብቻ እኮ አይደለም እኔንም እኮ እንደ ክርስቲያን ሆኖ ነው የቀረበኝ ኤርሚያስ ብሎ ነው ኤርሚያስ ብሎ ማለት ነው ስሟን ዋር ነው አስበው እንግዲህ ይሄን ያክል 6 ወር ከምናምን ስንተዋወቅ እሱ ክርስቲያን እንደሆነ ነው እኔ ማቀው አሁን አይወለ በቃ ያለፈው ሆኗል አብርሽ እውነቴን ነው የምልህ ማለት በዚህ ድረስ እንደ ጩቤ ይዞ መጣ አንተም እንደዛ አደረክ ከዚህ በፊትም ያንተን ቪዲዮ አይቻለሁ ተጎርተህ ምናምን አዳምጠኝ አይደለም ጩቤ ኒኩለር ይዞ ቢመጣ ስኪር በቃ እኔ ችግር የለብኝ ቁም ነገር ነው የምነግርህ እሱ እኮ አይደለም አይ ቁም ነገር አዳምጠኝ መጀመሪያ ጩቤ ይዞ የመጣ ሴት ላይ ነው እንጂ እኔ ላይ አይደለም ቆይ ሁለታችሁ በዚህ ሴቷን ነው ሊወጋት የታገለ እንጂ እኔን እስኪ ይምጣ እስኪ አይደለም እኔን ለመውጋት ጩቤ ይዞ ይምጣ እንደሱ አይደለም ይወላ አንተ በዚህ ዘመን እንደዚህ ታስባላችሁ እንዴ እንደዚህ አላስብም እኔ በፍቅር አምናለሁ በጸብ ከመጣብኝ ደግሞ የእውነት ነው የምልህ ዱቄት ነው ማረጋው ምንም ግርም ነው የምትሉኝ እሱ መስቃለ እንትን የማይባል ነገር አንተም እኔ እኮ ከሱ ቢያንስ አንተ ትሻላለህ ብዬ ነው አንተን ማቅረብ ታዲያ ምን ሁለታችሁ እኔ እኮ ነገርኩ እኮ በፍቅር እኮ እኔን የሚያክል ሰው የለም አልኩ እኮ ገብቷል ይልቅ አሁን እኔ ለሱ ማስተላልፈው መልእክት ምን መሰለ ዝም ብሎ ወንድ ልጅ አወራም ቢበዛ እስር ቤት ነው የሚገባው አይደል ከዛ ድረስ ምን ወሰዳችሁ አዳምጠኛ እንዴ ለሱ ነው ይሄን ላንተ እኮ ይመስለኛል አይደለም ለሱ ነው ይሄን ላንተ አይደለም አይ ኖ ይመስለኛል ሁለታችሁም የምትጣሉበትን ነገርና እንደዚህ የምትሆኑበትን ነገር ሁሉ ያወቃችሁት ያክል እየተሰማኝ አይደለም አውቀ ነው አልተው እዚህ ድረስ ሊያደርሳችሁ አይገባም ነው ካወቃችሁት የጸቡ መነሻ ሳላቅ እኔ ሰውን አልጣላም ዝም ብዬ እና የጸብ መነሻ ስም ስለቀየረ ብቻ በቃ ልጅ እኮ ምን አለ መሰላህ ነው እኔ በጣም ነው ማፈቅራት እሱ ነው እንደ የላከ ኖ እኔ ምንድነው የምታወራው አስሬ ስም ስለቀየረ ብቻ ምናምን ለምን ትላለህ ታርጌቱ እሱ አይደለም እንዴ ሲተዋወቀን ስም የቀየረበት ምክንያት ዘርፎ ነው የመጣ እንዴ ምን ሆነ ነው ስም ስለቀየረ ብቻ ነው ወይ የሚለው ነው አንዋር ደግሞ ምን አለኝ መሰለህ ስጠይቀው አይ ሰምተው ከሆነ ማለት ነው እኔ እዛ ጋር በርግጥ ወንጀል ሰርቼ ነበር ሰው ግን በዛ በወንጀሌ ግን ታርሜበታለሁ ተቀጥቼበታለሁ ያ ያለፈ ታሪክ ነው ግን እሱ ግን እዚህ ጋር የተጣላኝ ዝም ብሎ በቃ ስሜን ስለቀየርኩና ልጅቷን ደግሞ ስሜን የቀየርኩት ደግሞ እኔ ስለማፈቅራት ነው በቃ ከሷ ጋር እኔ አብሬ ብዙ ስራዎችን መስራትም ድርሰትም ምናምን ስለምጽፍ እንድታግዘኝ እሺ አንተ ልጠይቅ አሁን ሃይማኖቱን ቀይሮ ምናምን እሷ ክርስቲያን ናት እሱ ሙስሊም ነው ቀይሮ ቀርቦ ምናምን እሺ ብለው ቢሆን በነገር ላይ ሃይማኖትን አይደለም የቀየረ ስሙን የቀየረ ገብቷላ ሃይማኖቱንም ክርስቲያን እንደሆነ ነው ኤርሚያስ ብሎ ነው ለምንድን ነው አንተ የምትዋሸው አዎ ኤርሚያስ ብዬ ነው ምናምን እኔ እኮ ነኝ የማውቀው እኮ ኤርሚያስ ያለኝ እኮ እኔን እኮ ኤርሚያስን ብሎ ነው መጀመሪያ ከ6 ወር ምናምን አሁንማ 7 ወር 8 ወር ይሆናል ብሎ የተዋወቀኝ ምንድነው የምታወራው እሺ አሁን አይውላ አብሽ አሁን በቃ ከተቻለ ዛሬ ልደውልለትና ላገናኛችሁ ካልሆነ ግን በሌላ ቀን በቃ ማነሱን ነው ተው እኔ አልፈልግም ዳኗል ልደውልለትና ተው አሁን ምን እያለ ማውራት ጀምሯል መሰለ አሁን ሽማግሌ እየላከብኝ ሴቶችን እየተማጸነ ምናምን ብዙ ነገር ነው ያወራው ፈርቶኝ ለምን ሽማግሌ ላከ ስለሚፈራኝ ነው ሽማግሌ 10 የሚልክ ከጓደኞቹ ሁሉ ሰምቻለሁ ይሄን ነገር ማለት ነውና እኔ ወንድ ልጅ ነኝ ይኸውልህ እኔ አንተን በምንም አይነት መንገድ አልፈራ ገብቶሃል ይኸውልህ አንተ ሚዘና የጦር ኃይል ሚዘና ነው እንደዛ አይደለም አብርሽ ጀማ ሚዘና ከፈለክ ኒኩለር የምሬን ነው መትረየስም ይዘና እኔ አልሰማም አንድ ነፍስ ነው ያለኝ እኔ አንተን አልሰማም በቃ አልሰማም አንድ ጥያቄ አስተነፍሳ ዱቄት ነው ማለት አንድ ጥያቄ ልጠይቅህ
አይደለም አንተ ራሱ በጣም ችግር ያለበት ሰው ነህ። ስጠይቅ ትክክል አይደለም። እሺ እኔ ይሄን ማስታረቅ እኔ አልፈልግም ከዚህ በኋላ እንደ ፈሪ እየቆጠረኝ ስለሆነ ወንድነቴን አሳያለሁ ከመሬት በታች አድርጌ ማለት ነው። እኔ እጄን ልሰጥ ነው። ምንም አያስቅም። ኧረ አብርሽ ቢያንስ አንተ እኔ የተሻልክ ሰው እኮ ነበር የምትመስለኝ። ስሬስ ነው ነው በቃኝ። እኔ እስከዛሬ ተለማመጥኩ። በቃኝ። ከዚህ በኋላ በቃ እኔ እስር ቤት ልገባ። አሁን እኔ እንድትፎካከሩ ምናምን አይደለም ፈልገው ገብቷላ አብርሽ። በቃ ይሄ ኖርማል ነው። ከዚህ በፊት የተደረገዎች ነገሮች ሁሉ ተደርገዋል። ቀጠቀጥኩት እኮ ስንት ደበደበ። ካልገደልኩት ማያምን ሰው እኮ ነው። ስለዚህ እኔ ልግደለውና ይመን ይኸውልህ አብርሽ በእናትህ አንተ እየቀለድክ ነው። እኔ እውነቴን በጣም እያሳከኝ ነው። ስሬስ እኔ የምፈልገው እኮ እንድትፎክር አይደለም እንዴ ገብቶሃል? ሁለታችሁንም ማግኛችሁ እኮ እንድትፎክሩ አይደለም እሱ ጋር መታረቅ አልፈልግም። ግን ጀስት አላ ሁለታችሁ እንድትገናኙ ነው የምፈልገው። ሌላ ምንም አይነት አላማ የለኝም። ገብቶ ይሄንን መልእክት አድርስለት። በቃ አይ ተው ጨርሻለሁ። ይኸውልህ እኔ ደግሞ አልጨረስኩም አብርሽ። ተረዳኛ ወንድሜ፣ ስማኝ አባቴ። በእናትህ እየነገርኩ መሰለኝ። ኦሬ ይኸውልህ አሁን አንዋርን አስፈላጊ ከሆነ ዛሬ ልደውልለት አልኩ። ግን አሁን በቃ የማይመች ከሆነ በሌላ ጊዜ ላገናኛችሁ እና ስለዚህ በቃ አንተ ከተሸኮልክ በሌላ ጊዜ እንገናኝና ሶስታችን ከተቻለ ትንሿን ለሌላ አላማ ነው ነገርኩ። ትንሿን በርግጥ ሰሞኑን አቀርባታለሁ ስሬስ። ከዛ እውነታውን ሁለታችሁ ልትነግሩኝ አልቻላችሁም። ትንሿን የምታግዘኝ ነገር ካለ እስቲ ትንሿን ማግኝቻት አብሬ ለማገናኘት ደግሞ በርግጥ ከትንሿ ጋርም እኔ ትክክል አይደለም። አንተ አመሰግናለሁ። በቃ ይሄን አንተ በቃ ኔክስት እውነቴን ነው የምልህ ማለት ለሱም ቢሆን አንዋርም በእርግጠኝነት ሊያዩ ስለሚችል በቃ ለአንዋርም ቢሆን መገናኘት አንተ ምንድነው አንተ ከሰው የተሻልክ ለመሆን ምንድነው እኔ መቼ በጣም ሲመጣብህ በጣም ዛሬ ለምንኩ እኮ ለምን በቃ አሁን እሱ ፈሪ ነው እያለ ብሎ ማውራት ሲጀምር እኔ ደግሞ የወንድነትን ጫፍ ይሄ ጥጉ የለ እሱን ላሳየው ነው የፈለኩት። አይደለም አብረሽ እንደዚህ አይደለም። ይኸውልህ እኔ እኮ በጣም ነው ሁለታችሁን እኔ እንዴ ቆይ አንዳችሁ ካንዳችሁ በምንድን ነው የምትሻሩት? እና አሁን እኔ ይኸውልህ አሁን የምነግርህ ነገር እሺ አንተ ካልክ ማለት ነው በፍቅርም ካለ ችግር የለብኝም ማለት በጸብም ካለ በቃ ስለዚህ በቃ አብርሽ አሁን በጸብ ምናምን የምትለውን ተውና ቀጣይ ላገናኛችሁ ሁለታችሁን። ሶኪ ችግር የለውም። በርግጥ ትንሿን እውነቱን በቃ ካንተም ከአንዋርም እኔ ላገኘው አልቻልኩም። እሱን ስጠይቀው አንተን ስጠይቅ እሱን ነው እሷ እውነቱን ታፍረጠርጥላለች። ሲጀመር ችግር የሌለባት ትንሿን በቃ እሷን አገኛታለሁ። ግን በቃ በሌላ ጊዜ ሁለታችሁን ባገናኛችሁ እኔ በጣም ነው ደስተኛ የምሆነው። ስሬስ ነው ማለት ኦኬ ችግር የለም። ምክንያቱም በዚህ መቀጠል የለባችሁ እናንተ እንዴት በዚህ ዘመን እንደዚህ ታስባላችሁ? እንዴት የሆነት በጣም ነው እኮ የሚገርም ተመልካች ሰው ራሱ እኔ ማለት ነው የምር ከሱ ጋር ራሱ መልከስከሴ ከሱ ጋር የጸብ እንትን ድባብ መኖሩ ራሱ እኔ ማን መጥነው ሰው ነኝ ለሱ ገብቷል። እንደዚህ አይደለም አይ እኔ ራሴን ስለማቀው ነው። አሁን እንደዚህ እንደዚህ አይባልም ነው ስለማያቀኝ ነው። በቃ አሁን ሌላ ነገር እንድትናገር አልፈልግም። ከማይመጥነኝ ሰው ጋር ነው እኔ በጥፊ ብዬ የምጥለው ሰውዬ ነው። ክፉ አሳሳት እንኳን ብስተው የሚወድቅ ሰውዬ ጋር ጫፍ አብርሽ አሁን ምን ብለህ አሁን እኮ መተልኝ ነበር ገብቷል። እሺ ችግር የለውም ዞሮ ችግር የለውም። በቃ ያያባቲ ቀጣይ በቃ በቃ እሺ ውድ ቤተሰቦቻችን መልካም